በሰሜን አትላንቲክ ውቅያኖስ ልብ ውስጥ አንዳች ባህሪው ያልተለመደ የሁለት ተቃራኒ ዓለማት መጋጠሚያ ሆና የቆመች አንዲት ደሴት አለች። ይህች ምድር በመላው ዓለማችን ላይ ምናልባትም እጅግ በጣም ንጹህ የሆነው የጂኦሎጂ ታሪክ በግልጽ የምታሳይ ጥቂት የማይባሉ ሰዎች የሚኖርባት ግን ዓለም አቀፍ ትምህርት የምትሰጥ ምድር ናት። ይህችን ትንሽ ሀገር ስንመለከት መጠኑ አነስተኛ የሆነ የህዝብ ብዛት እጅግ ከባድ በሆነ የተፈጥሮ ሁኔታ ውስጥ አልፎ እንዴት እንደሚኖር እንመለከታለን። ታሪኳ፣ ባህሏና ኢኮኖሚዋ ሳይቀር እጅግ ፈጣን በሆነው የምድር እንቅስቃሴና ስርዓት ኃይል የተመሰረተ ነው። ይህችን ደሴት ማየት ማለት ወደ ፕላኔታችን የልደት ስፍራ መመልከት ማለት ነው። ከበረዶ ስር የተቀበረ እሳት ያለባት ምድር ታላቋ አይስላንድ። ከዓለም ካርታ አንጻር ስናያት አይስላንድ ወደ አርክቲክ ክበብ እጅግ የቀረበች በግሪንላንድና በኖርዌይ መካከል ተንጠልጥላ የምትገኝ ደሴት ናት። ነገር ግን የጂኦሎጂካል አቀማመጧ ከጂኦግራፊ ቦታዋ እጅግ የተለየና ጠቃሚ ነው። አይስላንድ በሁለት አህጉራዊ ሳህኖች መገናኛ ላይ ተቀምጣለች። ይኸውም የሰሜን አሜሪካና የራሽያ ናቸው። እነዚህ ሁለት ግዙፍ የምድር አካላት ከጊዜ ወደ ጊዜ እየተለያዩ የአይስላንድን መሬት በዓመት ጥቂት ሴንቲሜትር በመክፈል በታላቁ ስምጥ ሸለቆ እየለያዩት ይገኛሉ። መሬቱ ያለማቋረጥ እየተከፈተና አዲስ መሬት ከስር እየተወለደ ባለበት በዚህ ቦታ ላይ መኖር ማለት ፕላኔቷ ሕያው እንደሆነች በየዕለቱ መታዘብ ማለት ነው። ይህ ልዩነት በግልጽ የሚያሳየው ዋና ከተማዋን ጨምሮ ሌሎች ቦታዎች በመሃል እየቆረጠ ግልጽ የሚታየው ስምጥ ነው። ይህ የጂኦሎጂ እንቅስቃሴ በአይስላንድ ውስጥ ለምናየው እሳትና በረዶ መሰረታዊ ምክንያት ነው። ስለ እሳትና በረዶ ስንናገር ይህ ሐረግ የአይስላንድ ዋና መገለጫ ነው። እሳቱ ከምድር ስር ይመነጫል። አይስላንድ እጅግ ንቁ የሆኑ የእሳተ ገሞራዎች ያሉባት ስፍራ ናት። በእነዚህ ሁለት ሳህኖች መለያየት ብቻ የሀገሪቱ ቦታ ሙሉ በሙሉ የተለየ ነው። ከምድር ውስጣዊ ክፍል ተነስቶ የቀለጠው ማግማ ወደ ላይ በመውጣቱ እሳተ ገሞራው ሊፈጠር ችሏል። በሌላ በኩል ደግሞ በረዶው የአይስላንድን የመሬት አቀማመጥ የሚቀርጹ ግዙፍ የበረዶ ግግሮችን ይወክላል። እነዚህ ግግር በረዶች ከምድር ውስጥ የሚወጣውን ሙቀት በመቃወም ለሺህ ዓመታት ያህል ቆመዋል። እነዚህ አይስላንድ ውስጥ የምናየው የተለዩ ነገሮች ናቸው። እይታችን ልዩ የሚሆነው ደግሞ በአንድ በኩል ከበረዶ የተፈጠሩ ተራሮችና ሸለቆች ሲኖሩ፣ በሌላ በኩል ደግሞ የእንፋሎት ደመና የሚተፉ የእሳተ ገሞራ ፍርስራሾችና የፈላ ውሃ ገንዳዎች አሉ። ይህ ተቃርኖ የዕለት ተዕለት የአይስላንዶች የህይወት አባል ነው። ይህ እሳተ ገሞራ እንቅስቃሴ ለነሱ ችግር ብቻ ሳይሆን ትልቁንም መፍትሄ ጭምር ሰጥቷቸዋል። አይስላንድ በዓለም ላይ ከሞላ ጎደል 100% የሚሆነውን ኤሌክትሪክ የምታገኘው ታዳሽ ከሆኑ የኃይል ምንጮች ነው። ከዚህ ውስጥ ጉልህ ስፍራ የሚይዘው ደግሞ የምድር ውስጥ ሙቀት ወይም ጂኦተርማል ኢነርጂ ነው። ሙቀቱ በቀጥታ ወደ ቤት ማሞቂያ ስርዓቶች የሚገባ ሲሆን የቧንቧ ውሃቸውም ከተለመደው ሙቀት ያለው እንዲሆን ያደርገዋል። ዋና ከተማዋ ሬክጃቪክ በረዷማ የአየር ሁኔታ ቢኖራትም እንኳን በዚህ ጂኦተርማል ሙቀት ምክንያት ሞቅ ያለች ናት። ይህም በዓለም ላይ ካሉት ንጹህ ከተሞች አንዷ እንድትሆን አስችሏታል። ታሪኩ ግን እዚህ ላይ አያቆምም። ሙቀቱ ከምድር ውስጥ ሲወጣ ከውሃ ጋር ተቀላቅሎ የተፈጥሮ መታጠቢያዎችን ፈጥሯል። ይህ በዓለም ላይ የታዋቂው የሰማያዊው ሐይቅ ወይም ብለው ላጎን ምስጢር ነው። ይህ ሁሉ ታላቅ የተፈጥሮ ኃይል መኖሪያ የሆነች ደሴት ለመኖሪያነት ምቹ መሆን ነበረባት ብለን እንገምታለን። ግን ታሪኩ እንደዚህ አይደለም። ወደ 9ኛው ምዕተ ዓመት ስንመለስ አይስላንድ የመኖሪያነት ስፍራ ሳትሆን ሰው ያረገጠባት ባዶ ደሴት ነበረች። ይህ እስከዚያው ዘመን ድረስ በባህር ላይ ሲንቀሳቀስ የነበረው የቫይኪንግ ስልጣኔ ፍለጋ እስከመጣበት ጊዜ ድረስ ቀጥሎ ቆይቷል። እነኚህ ኖርሳውያን ቫይኪንጎች በተለይም ኢንጎቮልፈር አርናሰስ የተባለው ሰው በአፈ ታሪክ እንደሚነገረው በወቅቱ ያመልካቸው የነበሩት ጣዖታት ሐውልት ወርሮ መሬት ላይ በወደቀበት ስፍራ ለመኖር ቃል ገባ። ሐውልቱ በስተመጨረሻ ሬክጃቪክ በተባለችው ስፍራ ላይ ተገኘ። ሬክጃቪክ ማለትም የጢስ የባህር ወሽመጥ ማለት ነው። ይህም ስያሜ የከተማይቱ አካባቢ በእሳተ ገሞራ እንፋሎት የተሞላ በመሆኑ የተነሳ ነው። ከዚህ ጊዜ ጀምሮ ነበር የአይስላንድ የሰው ልጅ የታሪክ ጅማሬ የጀመረው። ይህቺ ትንሽ የህዝብ ቁጥር ያላት ደሴት ከቫይኪንግ ቅርስ ጋር በመገናኘቷ የባህሏን ማንነት በመቅረጽ ረገድ ትልቅ ሚና ተጫውቷል። በ930 ዓመተ ምህረት እነዚሁ ሰፋሪዎች በዓለም ላይ እጅግ ጥንታዊ የሆነውን የፓርላማ ስብስብ ወይም አልቲንግ መሰረቱ። ይህ የህግ መወሰኛ ምክር ቤት በባህላዊ ስፍራ በመሬት ስምጥ ክፍተት መካከል ላይ በሚገኝ ሜዳ ላይ ይካሄድ ነበር።
ይህም መጀመሪያ ላይ ጽሕፈት ሳይሆን በቃል የሚተላለፉ የሕጎች ስብስብ የነበረ ሲሆን ይህም ለአይስላንድ የሥርዓት የሕግና የበላይነት ስሜት መሠረት ጥሏል። የቫይኪንግ ሰፋሪዎች የትም ቢሄዱ ሕግና ሥርዓትን ይዘው ሄደዋል። ምንም እንኳን እነሱ ብዙውን ጊዜ እንደ ወራሪዎች የሚታዩ ቢሆኑ ይህንን የአልቲንግ መመስረት በብርቱ የተፈጥሮ ኃይልና ገለልተኛ ቦታ ውስጥ መገንባት የአይስላንድ ታሪክ እጅግ ልዩ ያደርገዋል። በረዶና ጨለማ ረጅም ወቅት የሚኖርበት ክረምት አይስላንድ ውስጥ የተለመደ ነው። ነገር ግን ሕዝቡ እርስ በርስ እንዲተማመንና ጠንካራ ማህበረሰብ እንዲሆን አድርጎታል። ምናልባትም የአይስላንድ ቋንቋ ዛሬም ድረስ በጥንታዊ ኖርዌጂያን ቅርጽ ሳይለወጥ መቆየቱ ይህ የብቸኝነት ስሜትና የውጭው ዓለም ተጽዕኖ ውስንነት ውጤት ሊሆን ይችላል። የጥንት አይስላንድ ሳጋዎች የተባሉት ታሪኮች ስለ ሰፋሪዎች ሕይወት፣ ጀብዶችና ግጭቶች በዝርዝር የሚተርኩ ሲሆኑ እስከ ዛሬ ድረስ የብሔራዊ ማንነታቸው መሠረት ሆነው ያገለግላሉ። እነዚህ ታሪኮች ከትውልድ ወደ ትውልድ የሚተላለፉት የአይስላንድን ሕዝብ ታሪክን፣ ጥበብና ሌሎች ነገሮችን በማንጸባረቅ ላይ ነው። ይህን ቋንቋ ከ9ኛው ክፍለ ዘመን ጀምሮ ያለ ጽሑፍ ዛሬም ድረስ በቀላሉ ሊነበብ መቻሉ እጅግ አስገራሚ ነገር ነው። በዕለት ተዕለት ሕይወት ውስጥ አይስላንዲስቶች ከተፈጥሮ ጋር በዘላቂ ትግል ውስጥ ይኖራሉ። በክረምት ወራት ፀሐይ ለጥቂት ሰዓታት ብቻ ትታያለች። ከዚያም ረጅም እና ጥልቅ የጨለማ ጊዜ ይነግሳል። ይህ የጨለማ ጊዜ በአካላቸውና በአእምሮቸው ላይ ራሱ ተጽዕኖ ያሳድራል። በበጋ ወራት ደግሞ ሁኔታው ሙሉ በሙሉ ይለወጣል። የሌሊት ፀሐይ ለ24 ሰዓት ያህል ብርሃን ትሰጣለች። በዚህ አስቸጋሪ ሁኔታ ውስጥ መኖር ሲቻል የአይስላንድ ማህበረሰብ እጅግ ሰላማዊና በመተማመን ላይ የተመሰረተ ሆኖ መገኘቱ ልዩ ያደርገዋል። ፖሊሶች መሳሪያ አይዙ፣ የወንጀል መጠኑም በጣም ዝቅተኛ ነው። ይህ ሁሉ ጥብቅ የሕግና የሥርዓት ታሪክ ነው። ከሰሜናዊ ብቸኝነት ጋር ተዳምሮ የተረጋጋና ዘመናዊ ማህበረሰብን እንዲፈጠር አስተዋጽኦ አድርጓል። የአይስላንድ ኢኮኖሚም እንዲሁ የዚህ አስቸጋሪ አካባቢ ተጽዕኖ ያንጸባርቃል። ለብዙ ዓመታት ኢኮኖሚው ሙሉ በሙሉ የተመሰረተው በአሳ ማጥመድና በማምረት ምርቶች ኤክስፖርት ላይ ነበር። ውቅያኖስ የሕይወት ምንጫቸው ነበር እና አሁንም ቢሆን ጉልህ ስፍራን ይዟል። ነገር ግን በቅርብ ጊዜያት ሀገሪቱ ከባድ ለውጥ አሳይታለች። በተለይ ከ2008 ዓ.ም የፋይናንስ ቀውስ በኋላ ባንኮቻቸው ከባድ ውድቀት ሲደርስባቸው ሕዝቡ ባንኮቹን ለመታደግ ከመሞከር ይልቅ እንዲወድቁ ፈቀደ። ይህም በዓለም ደረጃ ታይቶ የማይታወቅ እርምጃ ነበር። ከዚያም ወደ ውጭ ዓለም የሚያሳዩትን ማንነት ቀይረው በፈጠራና በንጹህ ኃይል ላይ ተመስርተው ኢኮኖሚያቸውን አጠናከሩ። ዛሬ ሁለት ዋና ዋና ነገሮች የአይስላንድን ኢኮኖሚ እያሽከረከሩት ይገኛሉ። ቱሪዝም እና ፈጠራ። የእሳትና በረዶ አስደናቂ የተፈጥሮ ውበት በዓለም ዙሪያ በሚገኙ በሚሊዮኖች የሚቆጠሩ ሰዎችን ይስባሉ። ሰዎች የእሳተ ገሞራውን እንቅስቃሴ፣ የበረዶ ግግሮች፣ የሰሜኑን ብርሃን ወይም አውሮራ ቦሪስ እና የሞቁ የውሃ ገንዳዎችን ለመጎብኘት እዚህ ይመጣሉ። ይህ ደግሞ ለሀገሪቱ ብዙ ገቢ ያስገኛል። በፈጠራ ዘርፍ ደግሞ ስናየው አይስላንድ ከፍተኛ የቴክኖሎጂ አቅርቦት ስላላትና ንጹህ ኃይሏ ርካሽ በመሆኑ ለዳታ ማዕከላት ጥሩ ስፍራ ሆናለች። በተጨማሪም በጄኔቲክ ምርመራና በባዮቴክኖሎጂ መስክ ከፍተኛ ኢንቨስት በማድረግ የዓለምን ትኩረት መሳቧን ቀጥላለች። ነገር ግን ከዚህ ሁሉ ስኬትና ውበት በስተጀርባ አይስላንድ ዓለምን ሁሉ የሚያሳስብ ትልቅ ችግር ፊት ለፊት ተጋርጦባታል። ይኸውም የአየር ንብረት ለውጥ ነው። የአየር ንብረት መሞቅ ከምንም በላይ በአይስላንድ ላይ በግልጽ ይታያል። አይስላንድ ውስጥ የሚገኙት ግዙፍ የበረዶ ግግሮች በረዶዎቹ በፍጥነት እየቀለጡ መሆናቸውን ያሳያሉ። ሳይንቲስቶች የዚህን ለውጥ አሳሳቢነት በየጊዜው ይመዘግባሉ። ለምሳሌ የኦክ ጆኩል የተባለው ግግር በረዶ ሙሉ በሙሉ ጠፍቶ በሱ ምትክ ለግግር በረዶ የሚሆን መታሰቢያ ሐውልት ተተክሏል። ይህ ደግሞ በምድር ላይ ያለውን የለውጥ ፍጥነትና ስፋት የሚያሳይ እጅግ አሳዛኝ ማስረጃ ነው። አሁን ወደ አስገራሚው ወደ ሰሜናዊው የአይስላንድ ክፍል ገባን። አውሮራ ቦሪያሊስ። አረንጓዴ፣ ሐምራዊ እና ቀይ ቀለማት እንደ ሪቦን እየተጠማዘዙ በሰማይ ላይ መደነስ ሲጀምሩ አይስላንድ ወደ ተረት ዓለም የተቀየረች ትመስላለች። ሳይንስ ይህንን ውበት ከፀሐይ የሚመጡ ቅንጣቶች ከምድር መግነጢሳዊ መስክ ጋር ሲጋጩ የሚፈጠር እንደሆነ ይገልጸዋል። ይሁን እንጂ ጥንታዊ የአይስላንድ ነዋሪዎችና ቫይኪንጎች ይህ ብርሃን የጦር መላእክት ጋሻ ነጸብራቅ ወይም ወደ ሰማይ የሚያደርስ ድልድይ እንደሆነ ያምኑ ነበር። በአካባቢው አፈ ታሪክ ውስጥም ነፍሰ ጡር እናቶች በምጥ ጊዜ ይህንን ብርሃን ካዩ ሕመማቸው ይቀንሳል የሚል እምነት ነበር። ሳይንስ ይሁን አስማት፣ ነገር ግን አንድ ነገር እርግጠኛ ነው።
የሰው ልጅ ከሰራው ማንኛውም ርችት ይልቅ ይህ የተፈጥሮ ብርሃን ውዝዋዜ ነፍስን የማደስ ትልቅ ኃይል አለው። እናም የዛሬ ጉዟችን እዚህ በረዷማ ምድር ላይ ተደመደመ። አይስላንድ እውነትም የትንግርት ምድር ናት። የእሳትና የበረዶ ምድር ከ1000 ዓመታት በላይ ለሆነ ጊዜ ብቸኛውን አይኖረች ከዓለም መገለሏን አሳይታናለች። በእሳተ ገሞራው ጥቁር አሸዋ ላይ ስንቆም፣ በሰፊው የበረዶ ግግር ላይ ስናልፍ፣ ወይም ደግሞ የሰሜኑን አረንጓዴ ብርሃኖች ስናይ እጅግ የተፈጥሮን ኃያልነት ተመልክተናል። ለዛሬ ዝግጅታችን አብራችሁን ስለነበራችሁ ከልብ እያመሰገንን ሰብስክራይብ በማድረግ ቤተሰብ ይሁኑ። እናመሰግናለን።